ከቤታቸው እንትን ጣውላ ቢላዋ ይዘው በመውጣት በምትመለከቱት ሁኔታ ሲልጡ ከዛም ሲከትፉ እንትን ሲሉ ነበር። ከዛ ቀጠልና እንግዲህ ያው ሽንኩርት ተከትፎ ስጋውን ከተቀቀለ በኋላ በምትመለከቱት ሁኔታ ስጋው እንግዲህ መዘልዘል ጀመረ ማለት ነው። ቀይ ወጥ አይደለም የሰራ ነው። ይኸው በምትመለከቱት ሁኔታ ዝግን እንዲሆን ብለው በእነሱ ፍላጎትና በእነሱ ውሳኔ መሰረት እንደዚህ ያደረግነው ሀቂቃ በጣም የሚያምርና የሚያስደስት ፕሮግራም ነበር። ከዛ ስጋው እንዲከተከተፈ በኋላ እንግዲህ ወጥ ለመስራት ሽንኩርቱን ማቆላላት ጀመርን። ከዛ በዳር ላይ ተደርድሮ የምታዩት መረቅ ነው። ለምን ቀይ ወጥ ከሚሆን እንደዚህ ሽንኩርቱ ተሰርቶ ከዛም ሽሮ አለን፣ በርበሬ አለን። በዛ ሁኔታ ላይ መረቅ ነው የተሰራው። መረቁ ከተሰራ በኋላ ያው በኋላ ላይ እንጀራ ይደረጋል። ይኸው ልክ እንደምታዩት ከየስጋው ወጥቶ ነው ይሄ መረቅ ሁሉ በትላልቅ መዘፍዘፊያ ተደርድሮ የምትመለከቱት ማለት ነው። በጣም የሚያምርና የሚያስደስት ነው። አሁን ይሄ ከዛ በኋላ መረቁ ሽሮ ጣል እየተደረገ በርበሬ እየተደረገ እንደዚህ መሰራት ጀመረ ማለት ነው። ከዛ በኋላ እንግዲህ እንጀራው መጣልን። ከደስ እንጀራው መራገፍ ጀመረ። ከዛ ዛ አካባቢ ያሉት አባቶች፣ ወንድሞች የመጣውን እንጀራ በዚህ ሁኔታ ላይ ያወርዱ ነበረ። ከዛ በኋላ እንጀራውን እንደዚህ ካወረድን በኋላ እንግዲህ አንድ ጋር ተደበረ። አሁን ያው የፍጥር ሰዓት እየደረሰ ስለነበረ ነው። ኦልሬዲ ወደ 11 ተኩል አካባቢ ሆኗል። ስለዚህ እንጀራው በዚህ